ኦቲዝም ላለባቸው ልጆች ድጋፍ የሚሰጥ ባለሙያ ቁጥር አነስተኛ መሆኑ ተገልጿል። ይሄ የተነገረው ሆፕ ፎር ስፔሻል ኤዱኬሽን የተሰኘ ግብረሰናይ ድርጅት ኦቲዝም ላለባቸው ልጆች ወላጆች ድጋፍ ለሚሰጡ ባለሙያዎች ሲሰጥ የቆየውን ስልጠና ባጠናቀቀበት መድረክ ነው። በኦቲዝም ዙሪያ የህብረተሰቡን ግንዛቤ ለማሳደግና የልጆቹን የአያያዝ ሁኔታ ለማሻሻል እየሰራ ይገኛል የተባለው ድርጅቱ እንደመነሻ በተግባር ተኮር ስልጠና ያሰለጠናቸውን በሀገሪቱ የመጀመሪያ የተባሉ 12 ወላጆችና ባለሙያዎች መዝኖ የምስክር ወረቀት ሰጥቷቸዋል። ይህ በተግባር ላይ የተመሰረተ ስልጠናም ወላጆችን ከመጥቀሙም ባለፈ የልጆቹ የጤና ሁኔታ ላይ ተጨባጭ ለውጥና መሻሻል የሚያመጣ ነው ተብሏል። 15 ዓመቴ ነው ስጓዘው ከልጄ ጋር በኤቪደንስ የተመረኮዘ ስልጠናን ስንሰጣቸው ልጆቹ ምን ያህል እንደሚሻሻሉ በደንብ በተግባር ማይቼበታለሁ ሰርቼበታለሁም እና ያንን ነው እንግዲህ ይዘን መተን እዚህ ስልጠናውን የሰጠነው። የህመሙን ተጠቂዎች በማቅረብና እንክብካቤ በማድረግ በየጊዜው ለውጥ ማምጣትና ከሌሎች የማህበረሰብ ክፍሎች ጋር እንዲቀላቀሉ ማድረግ ይቻላል የተባለ ሲሆን በስልጠናው የተሳተፉ ወላጆችም ስልጠናው ግንዛቤያቸውን እንዳሳደገውና በልጆቻቸው ላይም የሚታይ ለውጥ ማምጣቱን ተናግረዋል። ትሬኒንጉን ከወሰድኩ በኋላ ያደረግነው ነገር ምንድነው? ገባኝ ልጆቹ ምን እንደሚያፈልጉ። በተለይ ቲር1 ላይ የነበረው ትሬኒንግ ለኔ በጣም ትልቅ ነገር ነበር። ምንድነው ኤቤ እንዴት ነው የሚደረገው? ምንድነው የሚሰራው? በሪንፎርስመንት ልጆቹን እንዴት ነው ማስተማር የሚቻለው? እንዴት ነው ማገዝ የሚቻለው? ልጆቻችንን ሰው እንደ ባለጌ ነው የሚቆጥራቸው። ስፔሻሊ ፊዚካሊ ላይ የሚያሳዩት ለውጥ ስለሌለ ፊዚካል ላይ የሚታይባቸው ነገር ስለሌለ ልጆቹ እንደ ባለጌ ነው የሚቆጠሩትና ልጆቹ ግን ያን ቢሄቪየር የሚያሳዩት የሚረዳቸው ስለሌለ ነው። እንዴት እንደምናግዛቸው እኛ ስለማናቅ ነው። ስለዚህ በቲር1 በነበረው ነገር ብዙ ነገር ነው ያገኘነው። ስልጠና ብዛም ያንስ ነበረ። እኔ ግን 2 ዓመት ተከታታይ ይሄን ስልጠና ሳገኝ ብዙ ነገሮች ነው የሰራሁት። ልጄ ብቻ አይደለም አሁን ወደ 20 ልጆች ትንሽ ትምህርት ጋር ጠይቀን ሁሉ እየሰራን ያለነው 20 ልጆች ስላችሁ ቀላል እንዳይመስላችሁ ከ200 ወይም ከ100 ምናምን ልጆች ጋር ተቀላቅለው አሁን አይለዩም ልጆቹ። ይሄ ስራ የመጣው በዚህ ስልጠና ነው። በመርሃ ግብሩ ላይ በሀገሪቱ ለኦቲዝም የተሰጠው ትኩረት አናሳ መሆኑ የተገለጸ ሲሆን ያለው የልዩ ፍላጎት መጠን ከፍተኛ ቢሆንም የትምህርት ቤቶች አካታችነትና ድጋፍ የሚሰጥ ባለሙያ አሁንም ድረስ ዝቅተኛ ነው መባሉን ሪፖርተራችን ብሩክ አስቀናው ዘግቧል።